መጀመሪያ የሚሆነው ጀስት ኦርደር ላይ ቼክ እናደርጋለን። ፊዚሻን ኦርደር ክሊንሲንግ ኢኔማ ነው ወር ሌላ ኢኔማ ነው የሚለውን ታይፖች ኢኔማ ላይ ክሊንሲንግ ኢኔማ ከሆነ ክሊንሲንግ ኢኔማ የሚለውን ቼክ እናደርጋለን። ኦርደሩን እናያለን። ምን ያህል ሶሉሽን እንደምንጠቀም ቼክ እናደርጋለን። እሱን ካይን በኋላ መተን ፔሽንታችንን ኤክስፕሌን እናደርጋለን። ወይዘሮ አልማዝ እንዴት ነሽ? ሰላም ነው። እኔ ነርስ ማገኘ ይባላል። የዚህ ሰዓት ተረኛ ባለሙያ ነኝ። አሁን ያው መሳሪያ በፍንጥጣ በኩል ገብቶ መታየት አለብሽ እና ለዛ ሲባል ለማየት እንድመች መታጠብ አለበት ውስጡ። ስለዚህ ለዛ ጥቅም እንዲውል እኔ ደግሞ የውስጡን ደግሞ ማጠብ አለብኝ በፈሳሽ ነገሮች ዶሮ ለብ ባለ ውሃ ምናምን ተጠቅሜ ውስጡን በደንብ አጸዳለሁ። ፈቃደኛ ነሽ? አይ ለማየት መሳሪያ ስለሚገባ ለማየት ቁስሉ የቱ ጋር እንዳለ ወር ችግሮች የቱ ጋር እንዳሉ ለመለየት እንዲሆን ለዛ ጥቅም እንዲውል ብዬ ነው። ስለዚህ ያው ዶክተሩ ቀደም ይሰራል ስላለ ነው እና ብዬ አስረዳታለሁ። ካስረዳሁት በኋላ ጀስት እሺ ካለችኝ እሺ በትዕግስት ጠብቅኝ ብዬ ኮሌክት ኢኩዊፕመንት ለማምጣት ካንዶሽ ያደርጋለሁ። ካንዶሽ ካረኩ በኋላ ኮሌክት ኔሰሪ ኢኩዊፕመንት አደርጋለሁ ማለት ነው። ኔሰሪ ኢኩዊፕመንት ካረኩኝ በኋላ ጀስት እቃዎችን ይዤ እመጣለሁ። እቃዎችን ይዤ ከመጣ በኋላ ፕሪፔርድ ሶሉሽን እናደርጋለን። ተርሞሜትር የምንለው ተርሞሜትር ያስፈልገናል። ውሃችንን ሜዥር ማድረግ መቻል አለብን። ከዛ በኋላ ጀስት ከ43 ዲግሪ ሴንቲግሬድ ላይ ቢሆን ደስ ነው ማለት ነው። ቢያንስ ከ40 እስከ 43 ዲግሪ ሴንቲግሬድ ስለሚል ከ40 እስከ ቢሆን ጥሩ ነው የሚሆነው ማለት ነው። ቢኮዝ እየቀነሰ ስለሚመጣ ቢቀንስ እንኳን እስከ 42 41 ምናምን ስለሚመጣ ማለት ነው። ስለዚህ እሱን እናደርጋለን፣ ፕሪፔር እናደርጋለን። ሜዥር አድርገን ቴምፕሬቸሩን ካየን በኋላ ምን ያህል እንትን ነው የምንጠቀመው የሚለውን ጀስት የታዘዝነው 800 ነው ብንል 800 ኤምኤል ላይ እንጠቀማለን። ስለዚህ ሜዥረብል ጆብ ተጠቅመን 800 ኤምኤል ላይ እንጠቀማለን ማለት ነው። ሶ ይሄንን ካዘጋጀን በኋላ ኢኔማ ነው ፕሪፔር እናደርግና ፖዚሽን ሽንታችን ፖዚሽን እናደርጋለን። ፖዚሽን ከማድረጋችን በፊት የነበሩት እንትኖችን ማንሳት ይኖርብናል ማለት ነው። ቤዲንጎቹን እናነሳለን። ከዛ በኋላ ባዝ ብላንኬት እንጠቀማለን ማለት ነው። ባዝ ብላንኬትን ስለምንጠቀም ይሄን እንዳይፈላሽ ማንሳት ማለት አድርገን ስለዚህ ባዝ ብላንኬት አንተናልበሰን እነሱ ቀለል ያሉ እንትኖችን እንጠቀማለን። እነኚህ መጀመሪያ ለማንሳት እንዲመች ይላል። ከዛ በኋላ ፔሽንትን ፖዚሽን ማድረግ ማለት ነው። ስለዚህ ፖዚሽን እናደርጋለን። ቦሳይት ሳይድ ራይሎችን እናነሳለን። ፖዚሽን ካደረግኳት በኋላ ወደ አንድ ጎን ማድረግ ይኖርብኛል ማለት ነው። ሶ ወደዚህ ዳይሬክሽን አግኝቼ ምናምን ብዬ ወደዚህ ፖዚሽን አደርጋታለሁ ማለት ነው። ከዛ እንዳትወርቅ ሳይድራሉ ቅድም ያወራሁትን ከፍ ማድረግ ማለት ነው። ስለዚህ እኛም በደንብ ደገፍ አድርገሽ ያይሽ ወይዘሮ እንዳትወርቂ ብዬ እንድትይዝ አደርጋለሁ። ከዛ በኋላ ራበር እና ድሮሽት ስለዚህ ክላምፕ አደረግና ምን አደርጋለሁ እኔ ማካይኔን ሰቅላለሁ ማለት ነው። እኔ ማካይኔን ከሰቀልኩ በኋላ የሚፈልገውን ኬዋይ ጄሊ እዚህ ላይ መጨመር ማለት ነው። ከዛ አስቀምጣለሁ። ሶፔን ተጠቅሜ ቅድም ባዘጋጀሁት ውሃ ላይ ከለር እንዲቀንስ ከለር እስኪቀይር ድረስ መምታት ማለት ነው። ከለር እስኪቀንስ ድረስ ያው ሶፕ ተጠቅመን ምን ማድረግ ነው? ከለሩን መቀየር አለበት። የተወሰነ ድብዝዝ የሚኖረው ወደ ነጣ ምልትን ሲኖረው እንተዋለን ማለት ነው። ከተውን በኋላ ጀስት እቺኛውን ምን ያህል ቀንሷል የሚለውን ቼክ ማድረግ ይቻላል። ወተር ባዝ ተርሞሜትር ተጠቅመን ቼክ እናደርጋለን። ካደረግን በኋላ ምን እናደርጋለን? ይሄ ክላምፕ ሆኗል። እቺኛውን ኮኔክት ማድረግ ማለት ነው። ክላምፕ አድርገናል። ከዛ በኋላ ሶሉሽናችንን መጨመር ማለት ነው። ስለዚህ ሶሉሽናችንን እንጨምራለን። ስለዚህ ሙሉ ሶሉሽን እዚህ ውስጥ ይገባል።
በኋላ ፔሸንቴን ዋም በተቁን አንደኛው የላይኛው በተቅ ከፍ አደረግና ጀስት ክሊን ማድረግ ማለት ነው። ስለዚህ ጀስት ቀዳዳዎቹን በደንብ ማየት ክሊን ሳደርግ ቀዳዳዎቹን በደንብ ይዛ አይቼ ከዛ በኋላ ዲስካርድ ዌስት ሪሲቨር ላይ ዲስካርድ አደርጋለሁ ማለት ነው። ዲስካርድ አደርጋለሁ። ከዛ በኋላ የሚኖረን የኛውን ንፋ እንትን ሶሉሽን ላይ ያለውን አየር ማውጣት ማለት ነው። ከዛ አየር ካወጣ በኋላ ክላምፕ ማድረግ ክላምፕ አድርጌያለሁ። ቅድም ያዘጋጀሁት ሉብሪኬት ከማድረጌ በፊት ምን ያህል ሴንቲሜትር ነው የሚለው ፍሮም ቤድ ከሆነ አይ ስታንዳርድ ወደ ራሴ ጠጋ ማድረግ ይችላል ማለት ነው። ስለዚህ ከአልጋው ምን ያህል ሴንቲሜትር ነው? 45 ሴንቲሜትር ማለት ነው። 45 ሴንቲሜትር ማለት እቺ ነች ማለት ነው። ስለዚህ እዚህ ላይ መሆን አለበት። እቺ አጀስተብል ከሆነ እዚህ እስኪመጣ ድረስ አጀስት ማድረግ አለብኝ ማለት ነው። እዚህ እስኪመጣ ድረስ አጀስት አደርጋለሁ። ከዛ በኋላ ወይም ከፔሸንቱ ከሆነ ፍሮም ዳይሬክተር ከረክተም እንትኑ መሆን ያለበት 30 ሴንቲሜትር መሆን ማለት ነው። ስለዚህ 30 ሴንቲሜትር መሆን አለበት። ስለዚህ እዚህ ጋር ነው ያለው። ከዛ በኋላ እዚህ ለማድረግ ስለዚህ 45 ሴንቲሜትር አያችሁ። ስለዚህ ተመሳሳይነት ነው ማለት ነው። ስለዚህ 45 ሴንቲሜትር የሚሆነው ፍሮም ዘ ቤድ ነው። 35 የሚሆነው ከፔሸንታችን መሆን አለበት ማለት ነው። እሱን አጀስት ካደረኩ በኋላ ቀደም ያዘጋጀሁት ከዋይጄሊ አለ። እሱን ምን አደርጋለሁ? ምን ያህል ሴንቲሜትር? 5 ሴንቲሜትር ሉብሪኬት አደርጋለሁ ማለት ነው። ሉብሪኬት ካደረኩ በኋላ እቺኛውን አስቀምጥና ዋየስ ላስቀምጥ ያምጣስ ታደርኩኝ ጀስት አስቀምጥና እንትኑን አጀስት አደርጋለሁ። ከዛ ወይዘሮ አልማዝ አሁን ቅድም ያልኩሽን ቱቦ በፍንድታሽ በኩል ላስገባ ስለሆነ ሌላ ነገር ሰገራ ምናምን መስሎሽ እንዳደነግጭ ብዬ ምን አደርጋለሁ? እቺኛውን በተቅ ማለት ነው የላይኛውን በተቋን ከፍ አድርጌ ይዛለሁ ማለት ነው። እቺኛውን በተቅ ከፍ ወደ ላይ አደርግና ከዛ ወይዘሮ አልማዝ እንዳትፈሪ እሺ፣ ሰገራ አይደለም ቱቦ ነው መድኃኒት ልሰጥሽ ስለሆነ ከዛ እያልኩ አስገባለሁ። ከዛ ሬዚስት የሚያደርግበት እንትን ሲመጣ ዲፕ ብሪዝ እስኪ ትንፋሽ ወደ ሳብ አድርጊ ሳብ እስኪ ከዛ አደርጋለሁ። ከዛ ገባለሁ ማለት ነው። ከዛ ከገባው በኋላ ጀስት እንትኑን ካለፍኩኝ ምን አደርጋለሁ? አሁን ወይዘሮ አልማዝ መድኃኒቱን ሊለቅ ስለሆነ እንዳትፈሪ ደግሞ እንዳትለቂው። ሰገራ ሳይሆን እየገባ ያለው መድኃኒቱ ትንሽ መቆየት አለበት፣ ለ30 ደቂቃ ውስጥ መቆየት አለበት፣ ያለ ችግሮችንም መፍታት እንትን መሆን አለበት ብለን መናገር አለብን። ያው ፎር ኮንስቲፔሽንም ከሆነ እንትንም ለማለት ስለምንፈልግ ማለት ነው። ስለዚህ ቀስ አደረግና ለቀቅ አደርጋለሁ ማለት ከዛ ወደ አሁን መዝጋት አለብን። ወደ አሁን በፕሬሸር ሲገባ ምንድነው የምትሆነው? ሴትዮዋ ልትፈራ ትችላለች፣ ወር እንትን ሊሆን ይችላል። ስለዚህ ሌሎች ቁርጠት ምናምን እንትን ህመሞች ካሉሽ ንገረኝ እሺ፣ ችግር የለውማ። እሺ፣ ቀስ እያደረኩኝ ከፋለሁ፣ ከዛ ይሄዳል ማለት ነው። ሰው እንትን የሚትል ከሆነ ያዝ እያደረኩ መጣ የምትል ከሆነ እንዳትለቂው እሺ፣ መድኃኒት ነው ምናምን እያልኩኝ እንትን ማድረግ አለብኝ። ከዛ በኋላ ይሄዳል። ወይዘሮ አልማዝ እንዳትለቂ መድኃኒት ነው፣ ስለዚህ ውስጥ በደንብ መታጠብ አለበት ውስጥ እሺ ምናምን እያልኩኝ ከዛ መሄድ አለበት ማለት ነው። ሲሄድ ሄዶ እስኪያልቅ ድረስ እጠብቃለሁ። ወደ ማለቁ እየሄደ ሲመጣ እዚህ ታች አካባቢ ሲደርስ ምን አደርጋለሁ? ቼክ እያደረጉኝ ታች አካባቢ ሲደርስ ከዛ ክላምፕ አደርጋለሁ ማለት ነው። ቢኮዝ እዚህ ውስጥ ያለ አየር ወደ ውስጥ መግባት ስለሌለበት ማለት ነው። ስለዚህ ይገባል። ከዛ በኋላ ምን አደርጋለሁ? ጎዝ ወስዳለሁ ማለት ነው። ጎዝ ወስጄ እቺኛው ኦልሬዲ ከውስጥ የሚወጣ ኮንታ ምናምን ስለሆነ ምን አደርጋለሁ? ወዘራል ማለት ነው። አሁን ቆንጠጥ አድርገሽ ትይዥልኛለሽ። እኔም ማውጣት ቱቦን ብቻ አወጣለሁ። መድኃኒቱ ውስጥ እሺ ይቆያል ለተወሰነ ደቂቃ ብዬ ከዛ አወጣለሁ ማለት ነው። ከዛ በኋላ ሳብ ያደርግ ከዛ ያ ይሉሽ እንዳትለቂው ከዛ አወጣለሁ። እቺኛው ኦልሬዲ ኮንታ ስለሆነች ምን አደርጋለሁ? ለያታለሁ ማለት ነው። ከዛ በኋላ ጀስት ሪሲቨር ውስጥ እመጣለሁ ማለት ነው። ቢኮዝ ጀስት እንትን ሪዝ ስለማለት ሞስትሊ ማለት ነው። ሶ እኛን ውስጥ እንትን አደርጋለሁ። ከዛ በኋላ ይሄንን እቃ ነው ጨርሼ ስለሆነ በዛ አደረግና ከዛ ወይዘሮ አልማዝ እዛ ይመችሻል ወይስ ወደ ቀድሞ ቦታሽ ልመልስ ይችላል? መልሰኝ ካለች ምን አደርጋታለሁ? እሺ ታግዥኛለሽ ወደዚህ ልመልስሽ ብዬ እሺ እንትን አደርጋታለሁ። ከዛ በኋላ የተወሰነ እዚህ ላይ እንድትሆን አደርጋለሁ ማለት ነው። ከዛ በኋላ 30 ደቂቃ ሲሞላ ወይዘሮ አልማዝ ሽንት ቤት መሄድ ትችያለሽ አልሄድም ካለችኝ ፖፖ መስጠት አለብኝ። ፖፖ ለመስጠት ፖዚሽን ማድረግ ይኖርብኛል ማለት ነው። 30 ደቂቃ ሞላ። ከዛ በኋላ ከፍ አደርጋታለሁ። ከፍ ካረኳት
በኋላ ጀስት ሁለቱንም እግሮቿን ዶርሳል ሪከምበንት ፖዚሽን ላይ አደርጋታለሁ። ከዛ ዶርሳል ሪከምበንት ፖዚሽን ላይ ካደረግኳት በኋላ ወይዘሮ አልማዝ ፖሊስ ሰጥሽ ስለሆነ ትንሽ ለመቀመጫሽ ብድግ በይልኝ። ከዛ መቀመጫ ብድግ እናደርጋታለን። ከዛ በኋላ የተወሰነ ዞር እንላታለን ማለት ነው። ኮዝ ጀስት አንዳንድ ሰዎች ሰው ሲኖር ደስ ስለማይላቸው ዞር ብዬ ከዛ ስጨርስ መጣና ጨርሻለሁ ብላ ስትጠራ ማናችሁ ምናምን ብላ ስትጠራ እመጣለሁ። ከዛ በኋላ መጸዳጀት ሶፍት ቲሹ እንትኖችን ሶፍት ልስጣሽ ትችያለሽ ራስሽ አልችልም ካለች እኔ ራሴ ማድረግ ይኖርብኛል ማለት ነው። ሰው ከዛ ምን እናደርጋለን? ከላይ ወደ ታች እንጠርጋለን ማለት ነው። ከዛ በኋላ ዲስካርት እናደርጋለን። ወይዘሮ አልማዝ እስኪ አግሪካት ከዛ ትላለች። ከዛች እናንተን እናንሳለን። ከዛ በዚህ ሰዓት ምን እናያለን? የወጣው ነገሮች ምንድን ናቸው የሚለውን ሶሉሽኖች ምንድን ናቸው ወረ የወጡ እንትኖችን ቼክ እናደርጋለን። ከዛ እንከድናለን። ከዛ እሷን ወደ ቦታ እንመልሳለን ማለት ነው። ወይዘሮ አልማዝ ወደ ቦታ ትመለስ። ከዛ ቀደም እንትን ያልነው ማንሳት ይኖርብናል። ከዛ ትንሽ አንድ እስኪ ብድግ ስለዚህ እቺኛ ባዝ ብላንኬት ናት። ስለዚህ ባዝ ብላንኬቱን እናደርጋለን መጨረሻ ላይ ይቀየርላታል ማለት ነው። ስለዚህ በአዲስ እንትን ተቀይሮላት ቤድ ሜኪንጉን በስርዓት ሰርተን እንተዋለን ማለት ነው። ከዛ በኋላ እንትን ስናደርግ ኢኩዊፕመንታችንን እንመለሳለን። ኢኩዊፕመንታችን ከመለስን በኋላ ግላባችንን እናደርጋለን። ግላብ ካወለቅን በኋላ ጀስት ያለውን እንትኖቹ ኤር ፍሬሽነር ምናምን መጠቀም አለብን ማለት ነው። መጨረሻ ላይ ያው ዋርድ ላይ ስለሚሆን ኤር ፍሬሽነር ተጠቅመን እንጨርሳለን ማለት ነው። ይህንን ይመስላል።